ሰላም ሰላም ውዴ ፈሌ ፋሚሊዎች እንዴት አደራችሁ? ደህና አደራችሁ ወይ? እግዚአብሔር ይመስገን እኔ ያለው የሁላችሁ መዝናኛ ቦታ ሄጄ ነው እና ላሳያችሁ የሁላችሁ መዝናኛ ቦታ ሄጄ ነው። መዝናኛው በጣም ነው የሚያምረው፣ በጣም ደስ ይላል። ባህር ውስጥ ማለት ነው ዋኝ ተብዬ እኔ በቃ ሙቀቱ እንዴት ልቻለው እንደ ሰው ለብሼ እኔ መጣሁትና እንደ ሰው ለብሼ ምናምን ልዋኝ ማለት ነው። አይ ፈለቀች እና እላችኋለሁ ሙቀቱ ቪዲዮ ልቅረጽ ብዬ ማለት ነው። በጣም ነው የሚሞቀው፣ በጣም ከምነግራችሁ በላይ ነው ሙቀት ያለው። እግዚአብሔርን ይኸውላችሁ ጫካው እንዴት አባቱ እንደሚያምር እንዴት እንደሚያምር እና ሴትዮዋ ያው እየዋኙ ነው ከጓደኞቿ ጋራ። እኔ ደግሞ ቪዲዮ ለቀርጽ ብዬ እንደዛ አይነት ቦታ ከመጣሁኝ ለምን ቪዲዮ አልቀርጽም ብዬ ነው ቪዲዮ እየቀረጽኩ ነው ማለት ነው። ለእናንተም አልሆነው ነገር የለም ውዶች፣ አበረታቱኝ፣ ሰብስክራይብ አድርጉኝ፣ ኮሜንት አድርጉልኝ፣ ላይክ አድርጉልኝ የኔ ቤተሰቦች። በቃ ልፈምስ ፈምሽ ሀገሬ ልግባ እና በቃ እንደዛ እላችኋለሁ፣ እንደዛ እላችኋለሁ። በቃ በጣም ነው በኢየሱስ በጣም ሙቀት አለው በጣም እና ማለት ነው። በጣም ነው የሚሞቀው ቦታው በጣም። እኔ አልዋኝም ያልኳት ነገር አለ፣ ለምን አትሉኝም? በጣም ባለፈው ሳምንት ስንመጣ በጣም ነው የሚሞቀው በጣም እና ለዛ ስለሆነ እንትና የውላችሁ ሀገሬ እንደዚህ አይነት ነገር ሐዋሳ ሄጄ ነበር። አያችሁ እንዴ ሰው እንዴት እንደሚዋኝ በጀልባ ደስ ሲል ውሃው ምናምን ማለት ነው። እና በቃ በጣም ደስ ይላል ውዶች፣ ያበረታቱኝ የኔ ውዶች፣ የፈልዬ ፋሚሊዎች በቃ አበረታቱኝ። እኔ እህታችሁ አይደለሁ ምስኪን እህታችሁ አይደለሁ እና አበረታቱኝ እና በቃ በጣም ደስ የሚለው ውሃው እኮ ቀዝቃዛ ነው፣ ግን እኔ ቪዲዮ ለመቅረጽ ብዬ ነው እንጂ በጣም ድምፁን አያችሁት? ለምን ጀልባዋ ስትሄድ ውሃው ግልብጥብጥ ያደርጋል። በዛ ላይ ንፋስ አለ። ለዛ ነው እኮ እና ወደ ባህሩ እየሄድኩ ነው። ባህሩን ላሳያችሁ። በጣም ነው እንትን የሚለውና በቃው ተውኝ። በጣም ነው ደስ የሚለው። እግዚአብሔርን ደስ ነው የሚለው። በቃ ሆነ እንደዚህ አይነት ነገር እግዚአብሔርን አንዳንዴ እግዚአብሔር ለካ የወዳችሁን የልባችሁን ይመለከታል። ለምን ቀሰሙን የሆነ ድር ብለውኝ ምናምን ነበርና ማለት ነው። እግዚአብሔር በተከታታይ ነው እንደዚህ አይነት ቦታ ወሰደች። ሴትዮ ይታያታል ግን እና በቃ ድር ብሎኝ ነበርና እንደዚህ አይነት ነገር ቦታ ላይ ወሰደችኝ ማለት ነው። ሁለት ጊዜ ነው ወሰደችኝና አንዳንዴ የሆነ ሲከፋችሁም ምንም ስትሉ የሆነ የሚረዳችሁ ሰው ይስጣችሁ። ማንም ሆነ ማንም ማለት ነው የሚረዳችሁ ሰው ይስጣችሁ። የምሬን ነው። በቃ የሚረዳችሁ ሰው ምናምን ከጎናችሁ የሚሆን ሰው በቃ ቢያንስ ሰውን የምታዩት በተቸገራችሁ በከፋችሁ ሰዓት ነውና በቃ የሆነ አንዳንዴ በቃ የሆነ ምክንያት ነገር ያደርግላችኋልና ውዶች፣ በሰው ሀገር ላይ የምትኖሩ ራሳችሁን ጠብቁ፣ ራሳችሁን ትሪት አድርጉ። ለማን ብለን ነው የምንኖረው? እኛ ካልኖርን የለፋንበት ለማን ነው የሚሆነው? ኦኬ ቤተሰብ እንረዳለን፣ ኃላፊነት አለብን። ግን ይህም ሆኖ ራሳችን መመልከት አለብን በሰው ሀገር ላይ ማለት ነው። እዚህ እናንተ እስከቆማችሁ ድረስ ነው እንጂ ማንም እግዚአብሔርም ማንም ዞር ብላችሁ የሚያየው ነገር የለም። ማንም የምሬ ነው። ሰውም የሆነ በቆማችሁበት ሰዓት ላይ ወይ ሲኖራችሁ ነው ሰው ራሱ የሚጠጋችሁ ነው ያላችሁ ማለት ነው። እና ሲኖራችሁ ከእጃችሁ ከሌለ ወይ ስትቸገሩ የሆነ ነገር ከሌላችሁ ማንም እግዚአብሔርን እንወድሻለን እንገነጥል ስልጣን ሞትልሻለን የሚሏችሁ ሰዎች ሁሉ ሊሻሹ ይችላሉ፣ ፊታቸውን ሊያዞሩ ይችላሉ። እና ራሳችሁን ጠብቁ በስደት የምትኖሩ ማለት ነው። በቃ እግዚአብሔርን ቤተሰብ እርዱ፣ ጠንክሩ። ግን የራሳችሁ የሆነ ነገር ጊዜ ለራሳችሁን አዳምጡ በተቻላችሁ እና እንደገና በቃ የሆነ ራሳችሁን ተመልከቱ። በሰው ሀገር ብትወድቁ ምን ብትሉ ምንም ያነሳችሁ የለም ማንም አለ እግዚአብሔር በስተቀር ማንም። እዚህ ጋር ከልጄ ማሬ ውዴ ስኳሬ ብትባሉ ማለት ነው እናንተ እስካላችሁ ነው። የሆነ ነገር ከሆናችሁ እግዚአብሔር ጠፋሽ እንዴት ሆንሽ ትናንት ያሳለፋችሁትን ማሬ ውዴ የተባባላችሁትን ጊዜያት ራሱ አያስታውስም።
ራሳችሁን ጠብቁ። በሰው ሀገር የምትኖሩ ሰዎች ራሳችሁን ጠብቁ። አዎ ብዙ ቁስል አለብን፣ ብዙ ነገር፣ ብዙ ኃላፊነት አለብን። ስደት እንደሆነ ብዙ ነገር አስተማሪ ነው። ግን ያም ሆኖ ዞሮ ዞሮ ለራሳችን ጊዜ ብንሰጥ እላለሁ። ጌታን ምን አባቱን ያሰናል። በቃ ማንም በዚህ ምድር ላይ ሺህ ዓመት አንኖር። ስለዚህ ቤት የሆነ የምትገቡበትን ነገር አድርጋችሁ ራሳችሁን መመልከት በቃ። አብዛኛው ደግሞ ሰው አትመኑ፣ እግዚአብሔርን ሰው አትመኑ። ነገ እከሌ ይሆነኛል ብላችሁ የምታስቡ ሰው ማለት ነው የሆነ ሰዓት ላይ ፊቱን ሊቀይርባችሁ ይችላል፣ ልቡን ሊያዞርባችሁ ይችላል። ሁሉን ነገር እናንተ ባላሰባችሁበት ምክንያት ብዙ ነገር ሊፈጠር ይችላልና እናንተ ቀድማችሁ ተጠንቀቁ። ሰው አትመኑ፣ እግዚአብሔርን ሰው አትመኑ። ሰው አምነን ብዙ ነገር የሆነው አለ። ሰው አምነን ብዙ በቃ ልባችን የተሰበረ አለ በሰው ሀገር ማለት ነው። ሰው ሀገርን ሰው የሚያውቀው ያውቀዋልና ያ ከመሆኑ በፊት ሁላችንም እኔ ጠንካራ ነኝ እያልኩ አይደለም፣ ግን ብዙ ደካማ ጎን አለኝና ሁላችሁም ራሳችሁን ተመልከቱ፣ ራሳችሁን ጠብቁ። እግዚአብሔርን ነው የምላችሁ። ማንም ከወደቀን እግዚአብሔርን እናትም አባትም ቢሆን ማለት ነው ወይ የሆነ ነገር ስትሆኑ ወይ እኔ እንጃ አላውቅም። የእናትና ያው እንደ ሰው ይለያያል። ምናልባት እናት አባት ሊመለከታችሁ ይላል። ሌላው ግን ወይ የሆነ ነገር እንትን አታረግም ብሎ ስም ነው የሚያወጣላችሁ። በጠባሳችሁ ላይ ጠባሳ ነው እንትን የሚላችሁና ማለት ነው። ሰው አትመኑ፣ እግዚአብሔርን ሰው አትመኑ። በቃ እኔ እግዚአብሔርን ነው የምላችሁ። በቃ በሰው ሀገር የምትኖሩ ልጆች ራሳችሁን ጠብቁ። ለምን እኔ ሳምኜ ብዙ ነገር የሆንኩት አለ ብዙ፣ ግን እግዚአብሔር ይመስገን አንዱ ቢከፋ ማለት ነው አንዱ አይከፋም። እና ሰዎቼ ጥሩ ናቸው በጣም እግዚአብሔርን። አንዳንዴ ማለት ነው በከፋችሁ ሰዓት ሰው ይስጣችሁ። በቃ ነገሮችን የምትረሱበት ይሁን የምታስተውሉበት የምትታገሱበት እና በጣም ነው። ወዴት እየሄድኩ ነው? በጌታ በጣም ብዙ ጥያቸው ነው የመጣሁት። እነሱ እዛ ጋር ነው መቅረጥ አይቻልም። እዚህ ሀገር ታውቃላችሁ ያስቀጣል። እና ላችኋል ውዶችዬ ሰብስክራይብ አድርጉኝ፣ አበረታቱኝ። ሌላ በቃ አብረን እንደግ፣ አብረን እንስራ እና እግዚአብሔር በቃ ሰው ይስጣችሁ። በስደት ስትኖሩ አብሶ አሰሪያችሁ መጥፎ ከሆኑ መልካሞች አድርጉላችሁ። እግዚአብሔርን እየተመለስኩ ነው ወደዛ። ለምን ሴትዮ ለምን ነው ወደዛ ምናምን ብቻሽን ነው የምትለው? ያው እየተመለስኩ ነው እላችኋለሁ። እና በጣም ነው የሚሞቀው። በቃ በጣም አያችሁ፣ በዋኝ ደስ ይለኝ ነበረ፣ ግን የሆነ በቃ ደበረኝ። ማለት ብቻዬን ነኝ፣ የሚቀርጸኝም የለ። ስለዚህ ደበረኝ እና ካሜራዬን አጠፋፍቼ ዋኛለሁ ከሴትዮ አጠገብ ሄጄ ማለት ነው። እናላችኋለሁ ሰው ይስጣችሁ፣ እግዚአብሔርን ሰው ይስጣችሁ። በቃ ሰው ይስጣችሁ፣ ምንም ሆነ ምንም ሰው ይስጣችሁ። በስደት ስትኖሩ ሰው ይስጣችሁ ውዶችዬ። እና ለዛሬ የነበረ ቪዲዮ ይሄንን ይመስላል። በጣም ነው የሚያምረው። እንግዲህ ምናልባት እዚህ ቦታ መጣችሁ ራሳችሁን ፈታ የምታደርጉ ከሰዎቻችሁ ጋራ ማለት ነው። እንግዲህ ይሄንን ይመስላል ጋብዛችሁ ዛሬ እና ላይክ ሰብስክራይብ አድርጉ። በጣም ነው የሚሞቀው እና በቃሽ።